ስግደት ዓለም ስትመጡ አስባችሁና ጠብቃችሁ የመጣችሁት ነገር እዚህ ከመጣችሁ በኋላ አገኛችሁት ወይ? እንደጠበቃችሁት ሆነላችሁ ወይ? እንዳሰባችሁት ሆነላችሁ ወይ? ሰላም ሰላም! ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ባያላችሁበት ሰላማችሁ ብዝት ስት ይበልልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ከልቤ አመሰግናለሁ። እስኪ አንድ ቪዲዮ አይተን እንመለስ። አንድ እህታችን እንግዲህ እንዲህ ስትል መልእክት ታስተላልፋለች። አላየንም አልሰማንም እንዳትሉ ይህን ቪዲዮ ሁላችሁም ስሙት። በተለይ በቅርቡ ወደ ኢትዮጵያ ለመሄድ ያሰባችሁ፣ በተለይ ደግሞ ከኢትዮጵያ ወደ አረብ ሀገር መታችሁ ገና 2 ዓመት ብቻ የሰራችሁ ቶቼ ከሰው ተለይታችሁ ስለኖራችሁ ሀገር ቤተሰብ ስለናፈቃችሁ ብቻ ያልሆነ ውሳኔ ነገ የምትቆጩበትን ነገር እንዳታደርጉ። በራሴ በህቴ ላይ የደረሰውን ነገር ልንገራችሁ። ስሰራ የነበረው ሳውዲ አረቢያ ነበር ማለት ነው። የሀገሬ ልጆች ካሁን በፊት አረብ ሀገር አልሄደችም፣ ገና አዲስ ነች ማለት ነው። እና አልሐምዱሊላህ የደረሷት ሰዎች ጥሩ ሰዎች ነበሩ። እና የመጣችው እሷ እንደማንኛውም አዲስ ሰራተኛ በ1000 ሪያል ነበር ማለት ነው። ነገር ግን ሰዎቹ ጥሩ ስለሆኑ ከሄደች በኋላ ከተወሰኑ ወራቶች በኋላ 1002 አድርገውላት በ1002 ነበር የምትሰራ። ቤቱ ቤተሰብም አይበዛበትም፣ የምግብ ችግርም የለባትም። ደሞዟም ደግሞ አካውንት ተከፍቶላት በየወሩ ወደ አካውንቷ ይገባላታል ማለት ነው። መላክ ስትፈልግ ደግሞ ወደ እኔ ትልካለች፣ እኔ ደግሞ አውጥቼ ወደ ቤተሰብ ልክላታለሁ ማለት ነው። እህቴ ስላችሁ እህቴ አይደለችም፣ ግን የቅርብ ዘመዴ ነች። ቤተሰቦቿን ጠንቅቃ አድርጌ አውቃቸዋለሁ። ቤተሰቦቿ የኔ ቤቴ የድሃ ቤተሰብ ልጅ ነች ማለት ነው። እና ውድ ቤተሰቦቼ ልጅቷን በጣም ጎበዝ ነች፣ ለስራ አትታማም። መዳሟን በስራዋ ትወዳታለች ማለት ነው። እና ከመዳማ ጋርም ታገናኛለች ብር ልትልክላት ስትል ወይም ደግሞ አንዳንድ ያልገባን ነገር ሲኖር ማለት ነው። እና ውድ ቤተሰቦቼ ኮንትራክሽን ጨርሰሽ ከኛ ጋር መስራት ትፈልጊያለሽ ወይስ ትሄጃለሽ ስትላት አልሰራም ነበር የምትላት። በነገራችን ላይ ለኔ ራሱ ትለኛለች፣ እንዴት ነው ቀንና ለሌቱ እየመሸልሽ ነው ያክል አመት የኖርሽ ነበር የሁል ጊዜ ጥያቄዋ ማለት ነው። በነገራችን ለአዲስ የመጣችሁ ቶች አይዟችሁ፣ እሺ ተረጋጉ ማለት ነው። እውነቴን ነው የምላችሁ፣ የማይለመድ የለም ይለመዳል። እሺ እና ሁል ጊዜ ጥያቄዋ ይሄ ነበረ፣ ሳይበላ ቢቀርስ ትላለች። የሀገሬ ልጆች እንዲህ ተብሎ ከሚኖር ሳይበላ ቢቀርስ ትላለች። ወላሂ ያለችበት ቤት እንትን ነው ሸቃ የሚባል ቤት ማለት ነው። የሰዎቹ የራሳቸው ቤት እንደዚህ ቢላ ምናምን በየቀኑ ምናምን ፀሐይ የማየት እድል አታገኝም ማለት ነው ልጅቷ። እና በዚያ ምክንያት ከሰው ጋር ስለማትገናኝ ስለማትወጣ ፀሐይ ስለማታይ ምናምን ቆሻሻ የሚጥል ራሱ ሰውዬው ነው ብላለች። እሷ አንድ ቀን እንኳን ቆሻሻ ለመጣል ውጭ ላይ ወጣ ፀሐይ ይቻላልቅም ነው የምትለኝ ማለት ነው። እና ከዛ አኳያ የተነሳ ወደ ሀገሯ ለመሄድ በጣም ጉጉት ነበራት የሀገሬ ልጆች ከምላችሁ በላይ ማለት ነው። ወላሂ ሌላ ችግር የለባትም እንዳልኳችሁ፣ ግን ካሁን በፊት ተሰዳ ስለማታውቅ ከሚባለው በላይ ቤተሰቧንም ሀገሯንም ናፍቃለች ማለት ነው። እንዲህ ሌላ ነገር ባይኖር እኮ አንቺ ከህዝብ ጋር እኮ እየታየሽ እኮ መኖር በራሱ እኮ ትልቅ ነገር ነው ትላለች ማለት ነው። ለምን ከዚያም ስትል የለመደች ልጅ ከአንድ ቤት ታግዳ ስትቀመጥ አልቻለችም። የሀገሬ ልጆች ዋይፋይ እንደፈለገች ነው፣ ክፍሏ ውስጥና ኢንተርኔት ትጠቀማለች። ከክፍሏ ድረስ ነው ኢንተርኔት፣ ምክንያቱም ቤታችሁ ስንተኛ ፎቅ ነው? ትንሽ ነች። እና ትንሽ ስለሆነ ደግሞ ኢንተርኔቱ ከሷ ድረስ ነው የሚገባላት ማለት ነው። ከዛ እንደዛ እያለ ህፃናቶች አሉ፣ 2 ናቸው። ለህፃናቶቹ በጣም ጎበዝ ልጅ ነች፣ ትንከባከብላታለች። በዚያ ምክንያት መዳሟ ትወዳታለች ማለት ነው። እና ከጨረሽ በኋላ ከኛ ጋር ትቀጥያለሽ ወይስ አትቀጥይም ስትላት አልቀጥልም ነው የምትላት። እኔ ደግሞ ችግር የለውም የኔ ውድ ከማሳደሽ በፊት እነሱ ከፈቀዱልሽ 1 ወር 2 ወር ሲቀርሽ ትሄጃለሽ። ካልሆነ ደግሞ አሳድሰሽ የተወሰነ ወር ሰርተሽ ደግሞ ትሄጃለሽ። ከዛ ከሄድሽ በኋላ ከተመቸሽ ሰየው ከዚሁ ትቀሪያለሽ፣ ካልተመቸሽ ደግሞ ተመልሰሽ መጥተሽ ትሰሪያለሽ። ምክንያቱም አንቺ ስላላየሽ ነው። በጣም ነው የሚያስጠላው። ኮንትራክሽን ስለጨረስሽ ብቻ ብድግ ብለሽ ብትሄጂ ብር ከሌለሽ ከዛ ከሄድሽ በኋላ የሚፈጠረውን ነገር እኔ ያውቃለሁ። ምክንያቱም እኔ ካሁን በፊት ደርሶብኛል እና እላታለሁ። ከዛ እሷ አይደል ጭራሽ ሁለተኛ ደግሞ አረብ ሀገር ሁለተኛ ደግሞ ባይበላ ቢቀርስ ምናምን ትላለች ማለት ነው። የነከሌን ታክል ሱቅ ከፍቼ ከሀገሬ ላይ ቁጭ እላለሁ ምናምን ትላለች። በነገራችን ላይ ብዙዎቻችን አሁን ላይ እየተሸወዱ ያሉት ምን እንደታውቃላችሁ የሀገሬ ልጆች? ትናንትና እነሱ ከ2 ዓመት በፊት ሲመጡ 100 ሺህ ብር ኢትዮጵያ ላይ ዋጋ ነበረው፣ 200 ሺህ ብር ዋጋ ነበረው። ትናንትና የነበረው የዚያ የ200 ሺህ ብር ዋጋ ዛሬ ላይ ያለ መስሏችሁ? 200 ሺህ ብር ስለያዛችሁ ለምሳሌ ኢትዮጵያ ያላችሁ ጸጉር ቤት መክፈት ፈልጋችሁ ያኔ የጸጉር ቤት ዋጋ የሚጨርሰው 200 ሺህ ብር ነው ተብላችሁ ከሆነ ትናንት የዛሬ 2 ዓመት ዛሬ ያነው 200 ሺህ ብር ስለያዛችሁ ጸጉር ቤቱን አገኛለሁ ብላችሁ አስባችሁ የራሱ ጉዳይ ብላችሁ ረግጣችሁ የምትሄዱቶች ካላችሁ እንዳትሸወዱ እሺ። ምክንያቱም ትናንትና የነበረው 200 ሺህ ብር ማለት ዛሬ እንደ 50 ሺህ ብር ቁጠሩት የሀገሬ ልጆች እሺ።
እናንተ ስትይዙት የምትፈልጉን ነገር ደግሞ እየጨመረ ነው የሚሄድ እና ይህን ሳታውቁ ሀገር አትግቡ። ኮንትራታችሁን ስለጨረሳችሁ ግዴታችሁን ስለጨረሳችሁ ብቻ ብድግ ተብሎ ሀገር አይከድም። የሀገሬ ልጆች 2 አመት ስትሰሩ የ2 አመት ደሞዛችሁን በሚገባ በእጃችሁ ይዛችሁ ከሆነ ሀገራችሁ ገብታችሁ ስራ ለመጀመር አስባችሁ ከሆነ የምትሄዱት ትሰየው። ያ ከሆነ ጥሩ ነው። ግን ያለቻችሁን ደሞዛችሁን የፊቷን ወርውራችሁ ከዚያም ደግሞ ስትገቡ ለኮቴ ለከሌ ብላችሁ ቡቲቶ ሰብስባችሁ ከዚያችን ብሶ ሄዳችሁ ገብታችሁ ባዶ እጃችሁ እንዳችሁ ምን ትሰራላችሁ? የሀገሬ ልጆች ወልይ አይምሮ በሽተኛ ነው የምትሆኑት ማለት ነው። 100 ሺህ ብር ብዙ መስሏችሁ ከታያችሁ፣ 200 ሺህ ብር ብዙ መስሏችሁ ከታያችሁ፣ 50 ሺህ ብር ብዙ መስሎ ከታያችሁ፣ ትናንትና እናንተ ኢትዮጵያ ላይ ያላችሁ ያለ ነገር ውድ ስለነበር ያ ነገር ብዙ ስለነበር ዛሬም ያን ዋጋ ያለ መስሏችሁ ተሸጉዳችሁ እንዳትገቡ ማለት ነው። ጥንቃቄ አድርጉ። እና ይቺ እህቴ ተይ ያልኳት ኮንትራት ማለቅ አይቀርምና ኮንትራት አለቀ። የሀገሬ ልጆች ኮንትራቱ እንዳለቀ ተመልሰሽ ትመጫለሽ ትባል አልመጣም፣ እናሳደስልሽ ትባል አልመጣም። እኔ ተናግሬያለሁ። የሀገሬ ልጆች ይታደስልሽ ችግር የለም፣ ከተመቸሽ ትቀራለሽ፣ ካልተመቸሽ ደግሞ ትመጫለሽ። በጭራሽ ሁለተኛ የአረብ ሀገር ግሬ ይረግጥማለች ማለት ነው። ወላሂ ነው የምላችሁ 100 ምናምን ሺህ ብር ነው ይዛ የገባችሁ ማለት ነው። ሄደች ኢትዮጵያ። ወደ ኢትዮጵያ የገባቸው ረመዳን ሊገባ ሲል ነበረ። አልሐምዱሊላህ ረመዳንን በጥሩ ሁኔታ ከቤተሰቦቿ ጋር አሳለፈች። ይዛት በሄደችው ብርም ለእናቷ ምንጣፏን ምናምንም አደረገች። ሀታላ ሶፋ እንኳን ራሱ አላሰራችም ለቤተሰቦቿ። ወላሂ ቤታቸው መታደስ ይፈልጋል ሲጀመርም ማለት ነው። ግን በእርግጥ አንዳንድ ሰው መሻላ ቆራጥ ነው፣ ገብቷቸዋል። የራሱ ጉዳይ ማለት አንዳንዴ ደግሞ መልመድ ጥሩ ነው። ግን ደግሞ በአግባቡ ሲሆን ነው። ከመጣችሁ አይቀር ከተሰደዳችሁ አይቀር ችላችሁ የሆነ ነገር አድርጋችሁ ብትመለሱ ደስ ይለኛል። እና ሄደች ምንጣፏንም ምኗንም አድርጋ ባላት አቅማ ረመዳንን ከእናቷ ጋር በጥሩ ሁኔታ ማሳለፍ ጀመረች ማለት ነው። ከዛ ረመዳን ካለቀ በኋላ ግን ደበረኝ ማለት ጀመረች። ኡፍ ደበረኝ፣ ኡፍ የቀኑ አረዛዝም፣ ኡፍ ምን ባል መጣ ማለት ጀመረች ማለት ነው የሀገሬ ልጆች። ከዛ ያቺ ብርና ብትን ብላ አልቃለች። ምንም ነገር የለም ወይ ስራ አጀምር አይደለም ስራ ልጀምር ይቀና አረብ ሀገር ልምጣ እንኳን ብትል የምትመጣበት ፕሮሰስ የምታደርግበት ብር የላትም ማለት ነው። ከዛ መዳሟ ስትወዳት እንደነበር ስለምታውቅ አናግሪልኝ አለች። መዳምን ልመጣ ነው ባያት ምናምን ስትል እኔ ሰራተኛ ታምጣ ማውቀው ነገር የለም ዋትስአፕ ስላለኝ ሪካርድ አደረኩላት ማለት ነው። ከዛ ስትል አይ እኔ እኮ ሰራተኛ አምጥቻለሁ፣ ሰራተኛ አለችኝ፣ ጥሩ ሰራተኛ ናት፣ እኔ ርዝቋን መቁረጥ አልፈልግም ትላታለች ማለት ነው። መዳምሽ ይኸውልሽ እንደዚህ ብላሻለ ብዬ ሪካርዷንም ሸር አደረኩላት የመዳምን። ከዚያስ ምን አለችኝ? ዱባይ ሰው ፈልግልኝ ወይንም ደግሞ በደላላ ወደ ዱባይ እንደመጣ አድርግ ስትለኝ እሺ ብዬ የማውቃቸውን ደላሎች ዱባይ ላይ ያሉትን አናገርኳቸው። ዱባይ ያሉ ደላሎችን ሳናገር ለመምጫ ስንታለች 300 ሺህ ብር። ወላሂ ነው የምላችሁ 300 ሺህ ብር። እሺ ቋንቋ የምትችል ከሆነ ብሎ ተከራክሮ እንደምንም ስንታለ 280 ሺህ ብር። አስቡት የሀገሬ ልጆች። እና ምን እላችሁ ፈልጌ ነው ለመጀመሪያ ጊዜ ከሆነ አረብ ሀገር የመጣችሁ እንደምንም ብላችሁ ኢትዮጵያ ሄዱ፣ በፍቃድ ማለት ነው። አሳደሳችሁ አስፈቅዳችሁ ሄዱ። ከተመቻችሁ ትቀመጣላችሁ፣ ካልተመቻችሁ ደግሞ ትመለሳላችሁ። ግን ማለት ነው ብር ለመያዝም ብር ለመቆጠብም ጠንክራችሁ ለመስራትም ይጠቅማችኋል። ኢትዮጵያ ደርሶ መምጣቱ ያለውን ነገር አይታችሁ ብትመለሱ ለእናንተ ይጠቅማችኋል እንጂ አይጎዳችሁም። ናፍቃችኋል፣ ሄዳችሁ ቤተሰቦቻችሁን አይታችሁ ነው። ግን ጥሩ ቤት ከደረሳችሁ፣ ጥሩ አሰሪዎች ከሆኑላችሁ፣ ደሞዝ የሚጨምራችሁ ከሆነ፣ የምግብ ችግር ከሌለባችሁ አልመለስም ብላችሁ ደምድማችሁ አትሄዱ። ጥሩ አይደለም የሀገሬ ልጆች። እነሱ የሚፈልጓችሁ ከሆነ እናንተም በቃ እሺ ደርሼ እመጣለሁ ብላችሁ ወይ አሳድሳችሁ ሂዱ፣ ወይ ኮንትራታችሁ 1 ወር 2 ቀን ሲቀረው ሄዳችሁ ቤተሰብ አይታችሁ ሀገር ደርሳችሁ ተመለሱ። ኮንትራት ስለጨረሳችሁ ብቻ ባዶ እጃችሁን ሄዳችሁ ለእናንተም ለቤተሰብ ሸክም ነው የምትሆኑት። የሀገሬ ልጆች በጣም ነው የምትጎዱት ወላይ። ከዚህ ሀገር ላይ በየሚዲያው በአካልም ብዙ ነገር እያያችሁ ኑራችሁ ኢትዮጵያ ሄዳችሁ አንድ ሱቅ በደረቴ እንኳን መክፈት የማትችል ብር ይዛችሁ ገብታችሁ በኋላ ራሳችሁ ናችሁ የምትጎዱት። እና ነውር ነው። ኮንትራት ስላለቀ ብቻ ዝም ብሎ እጅና እግር ተይዞ ኢትዮጵያ አይገባም። ስትሄዱ ደግሞ ቡቲቶ አሰብስቡ። እውነቴን ነው የምላችሁ። ያ ቡቲቶ የወሰድሽለት ሰውዬ ነገ ካርድ ሙላ ልብቶ አይሞላልሽም። እና በዚህ ቼታችን ላይ እየደረሰ እንዳይደርስባችሁ ጥንቃቄ አድርጉ። ወላይ ነው የምላችሁ። አሁን እሷ 200 ሺህ ብር 270 ሺህ ብርም 80 ሺህ ብርም ከፈይልኝና ለምጣ ሰርቼ ከፍቻለሁ እያለች ነው። ፈንዳ ትላታለች እንጂ እኔ ግን አልከፍልላትም። ለምን ያንን 270 ሺህ ብር እንዴት እንደማምጠው ስለማውቅ በፊት ለምኛታለሁ፣ ነግሬያታለሁ። የራሷ ጉዳይ። እህታችን እንግዲህ እንዳለችው አብዛኛው እህቶቻችን ስደት ዓለም ከመጡ በኋላ እንደጠበቁ ሳያገኙ ሲቀሩ ሀሳባቸውን ይቀይራሉ ማለት ነው። ወደ ሀገር ቤት የመግባትን ነገር ያስባሉ። ቀን ሌሊት ኮንትራታቸው አልቆ ወደ ሀገር ቤት የሚገቡበትን ቀን
ያስባሉ ማለት ነው። ይሄ ግን መሆን የለበትም። ምክንያቱም የወጣንበትን አላማችንን መርሳት የለብንም። ድህነትን ለማሸነፍ ከሀገራችን እስከተሰደርን ድረስ ምንም ነገር ይሁን ምንም ነገር እንሆን እንደምንም ጨክነን ሰርተን ድህነትን አሸንፈን መግባት ይኖርብናል እንጂ እዚህ የጠብቀን የመጣነው ነገር ላናገኘው እንችላለን። ምክንያቱም የስደት ኑሮ እኛ በፈለግነውና እኛ ባሰብነው ሳይሆን እነሱ በፈለጉት ሰዓት ነው የሚያሰሩን፣ የፈለጉትን ነገር ነው የሚያሰሩን እና አንዴ ጨክነን ድህነትን ለማሸነፍ እስከወጣን ድረስ ሁሉን ነገር ችለን ድህነታችንን አሸንፈን ወደ ሀገራችን መግባት ይኖርብናል። እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ከልቤ አመሰግናለሁ። በጣም ነው መወዳችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ብዙ እህቶቻችን እንዲማሩበት ሼር እያደረጋችሁ አድርሱላቸው። በጣም ነው መወዳችሁ ስለምትከታተሉኝ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ